እውን መሆን የሚችሉ ባለመሆኑ መደመር ለኛ ቁልፍ
ለመስራት የፈጠሩት ባህል ነው። በሌላ በኩል እንደ የመንና ሶሪያ ባሉ ሀገሮች ውስጥ ሀብት ሳይጠፋ ሰላም ባለመኖሩ እየተፈጠረ ያለውን አሳዛኝ ነገር ትገነዘባላችሁ ብዬ አምናለሁ። ይሄ ለእኛ ትልቅ ትምህርት ሊሆንን ይገባል። የአንድ ሀገር ዜጎች አንዳቸው ሌላቸውን ለማሸነፍ በሚያደርጉት ጥረት በቀላሉ ወደ ሀብት ሊቀየር የሚችለው እድል መጥፊያቸው ሲሆን አይተናል። ዛሬ በእኛም ሀገር በብሔርና በሃይማኖት በክልልና በፖለቲካ